ምትወጂ በተለይ ምትወጂ አካልሽ አካውንቴ ማለት በድሮ ነው መሰለኝ የተመጣው። ቁጥሩ በየቀኑ እየቀነሰብኝ ነው። እንደ ኢትዮጵያ ሕዝብ አይደለም እኔም አይደለም እንግዲህ ለተለመደውን ሰርግ ፍለጋ ላይ መዝናናት ትፈልጋላችሁ? ሰላም 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 ቤተሰብ አማን ነው ወይ? ያርገው አማን። ሰላም ሰላም የዚህ ምርጥ ቻናል ቤተሰቦች እንኳን ወደ አዲሱ ቪዲዮ በሰላም መጣችሁ። እኔ ዛሬ አዲስ ነኝ። ይህ የመጀመሪያዬ የሪአክሽን ቪዲዮ ነው። ለማታውቁኝ እኔ ጳውሎስ ነኝ። ዛሬ አብረን የምናየው ነገር የእውነቴን ነው የምላችሁ ሆዳችሁ እስኪቀደድ የሚያስቅ በተረፈ ደግሞ አእምሮን የሚያድስና በጣም ጠቃሚ መረጃዎችን የሚያስተምር ነው። ጊዜያችሁ ፍጹም አይቆጭም። ስለዚህ ይህ የሳቅና የእውቀት ጉዞ እንዳያመልጣችሁ አሁኑኑ ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮውን ደግሞ ላይክ እያደረጋችሁ ጀምሩት። ተዘጋጅታችኋል? ወደ ሪአክሽኑ እንግባ። ፍጹም ምትወጂ በተለይ ምትወጂ አካልሽ አለገኝ ኖ እሺ የማይመችሽ ቲክቶከር ማለት ዳኒ ሮስት። እሺ ከወንድ ልጅ ምን ይመችሻል? ከወንድ ልጅ እውነቱ ሊሆን ይችላል። እሺ የማረሽው ምን ሳውንድ ልጅ በገዛ ገንዘቤ የፈለኩትን ብበላ ማንን አገባው? ማንን አገባ? ቤተሰብ ዳኒ ሮስት ጠፋ አይደል? ምንድነው ያጋጠመው? ለመሆኑንስ ኢትዮጵያ አለ? ጠፋብን ወንድሜ። ዳኒ ሮስት ከጠፋ ብዙ አድርገዋል እና ምንድነው ማለት የምታውቁ ከሆናችሁ ኮሜንት ላይ ጻፉልኝ እና ወደ ቀጣይ ቪዲዮ ልውሰዳችሁ። ፒያሳን ሹፌር ያዝለት ነግቢ ግን በእግር ነው የሚሄደው። አረ በጣም ከባድ ነው። ያ ሁሉ አቁመህ ምናምን በእግሬ እጓዛለሁ። የተመታ እናቴ ቀበሌ ትገባለህ። መታወቂያ አልሰጡኝ። ነዋሪ ነህ? አይ ሟች ነኝ። ነዋሪ ሆኜማ መጣሁ። አንተ ራስህ ምንድን ነህ እዛ ያለው? አይ ሟች ነኝ። በጣም አይ ሟች ነኝ። የተመታችሁ እድሜሽ ስንት ነው? 17 አሽላሽሽ ማርያምን ግዴታ ነው ማለት እድሜሽ ካልተናገርሽ ምትቀጥቅጥ 13 ክላስ ምን ሰሙ ይሻላል። ታቱን ነገርና ከዛ እሺ እድሜሽን ካልተናገርሽ ቀጣይ የምንሰራው ቪዲዮ ይኖራልና እዛ ቪዲዮ ላይ ይሄንን ጋልጅን ስልሽ ያልኩሽ ነገር ትገርጂኛለሽ። 19 ዓመቴ ነው። እውነት 19 ዓመቴ ነው። ብር እንዴ ነው ያለበልሃል። በነገራችን ላይ ብር መጥፎ ነው እና በቃ አስየን ሰገና ሰብስክራይበር ብለ አሃ አሁን እውነት ነው የተናገርሽው። አጨብጭመናል። ሊጠይቀው የሚፈልገው ጥያቄ ነው ማለት ሴቶች እድሜያችሁን አትደብቁ። ለምንድን ነው እስኪ ንገሩኝ። እድሜያችሁ መደበቅ እኮ ያን ያህል አያስፈልግም። ለምንድን ነው ማለት ሁልጊዜ ግራ የሚገባኝ ነገር ነው። እና እድሜያችሁ አትደብቁን፣ እኛም ወደን ፈቅደን እንድናገባችሁ ማለት ነው። ባይዘዌ አሌቱ በጣም ነው ማደንቅሽ፣ በጣም ነው የምወድሽ፣ በጣም ነው የምትመችኝ ማለት ነው። አባ ድንጋይ ነህ እንዴ? ውሃ ሳፍስብህ ምንም አይሰማም። እናት አፈር ነሽ እንዴ? አዎ። እንቁላል ነህ እንዴ? አይደለም። እኔም አይደለም። በጣም ነው የሚያሳዝነው። እንግዲህ እኔም አይደለሁም። አንቺ ታዲያ ምንድን ነሽ? አረ ወንድሜ ሌላ ስሪላት እንጂ እንደዚህ በጣም ከባድ ነው።
የተመታች ባይዘዌ ይህ ቪዲዮ የቀድሞ ነው። በ11 ዓመቴ ምናምን አይቼው ነበር። እስካሁን ከጭንቅላቴ የማይወጣ በጣም አስቂኝ ቪዲዮ ነው። ሹሉቃ ሻምባ ጣፎራስ ሹሉቃ ሻምባ እሺ አለ የምትወዳደርበት ሟች ስራው ዶክተር ሐኪም ብዙ ሰዎች ያከመ ቀጥ ሐኪምን መድኃኒት ፓወሸን ዶክተር ወዴት ነው? ባካ ወኮብ አንድ ጊዜ ጥዬ እመጣለሁ። ውድድር እኮ ነው። ታዲያ ውድድር ብርቅ ነው እንዴ? ጨረስክ? በቃ ጥዬ እመጣለሁ። በቃ ምንድን ነው? በቃ ገንዘብሽ ይዘሽ ውልቅ ማለት ነው። በዓለገ ነውራም በዓለገ አታ በዓለገ ህዝቤ ነውራ ብላሽ እንግዲህ የተለመደውን ሰርግ ፍለጋ ላይ ነን። እንግዲህ ወደ ሰርጉ ልንገባ ነው። ሳምንቱ ልጅ ዳዋና በርጤሜዎስ አብረው ሆነው ሰርግ እየሄዱ ይበላሉ፣ ይጫወታሉና ወንድሞቼ ትንሽ መጀመሪያ የምትለው ነገር ምንድን ነው? ወንድ ልጅ መጀመሪያ ስታየው ምን ነው የምታየው? ጸጉሩ ምን ፌድ የተቆረጠ ፌድ ምናምን አይመስል ጸጉሩን ባያሳድግ ጭራሽ ነው ወንድ ልጅ። ከአርቲስቶች ላይ ኤግዛምፕል ስጭን። ክሊን ካት የሚቆረጥ ኤምሲ ሲያምራል። የስ ወንድ ልጅ ስታይ መጀመሪያ የምታየው ነገሩ ምንድን ነው? ጫማውን የተለየ መልስ ነው ያለው እዚህ። ባይ ዘ ዌይ ሄርካት ወንዶች እየሰማች ነው። መጀመሪያ ሴት ልጅ ስታይ ምኗን ነው የምታየው? አይንሽን ቤቢ አይንሽን ነው የማያው። ምንድን ነው የሚመስልሽ ነገር? ከማየት ይልቅ አይ ቲንክ ላይክ ሲያወሩ ግን አልቻው ኖ what they talk clean okay you have to be clean እሺ ኢቨንት አንቺ አሁን ግን ኢቨንት ማዘጋጀት ነው በጣም ከባድ በጣም ብዙ ስትራግል አለ ያ ግን ላይክ ወርዝ ያደርጋል ነው when you see it ያበረ ኢቨንት ነው ጋይስ ቀጣይ እንዳያመልጣችሁ ቀጣይ ትላለች ሰው yes I ጋይስ የመጨረሻው ግን አልገባኝም። ክሊን ምናምን ብላ ማለት ነው ወደ ሌላ ዓለም ነው የወሰደችኝና ክሊን ምናምን ያለችው እስኪ ኮሜንት ላይ ጻፉልኝ። ምንም አልገባኝም። የዘንድሮ ምርጫ ይልሻል እውነት የቅኔው ምንድነው አላልኩኝም። ሰላም እንዴት ናችሁ? አማን ነው አለን ምን አለኝ አክሮቴ ማለት በድሮ ነው መሰለኝ የተመጣው። ቁጥሩ በየቀኑ እየቀነሰብኝ ነው እንደ ኢትዮጵያ ሕዝብ እና ሽባካችሁ እንደቀረበና አርጉና እንደሰው እውነት የዚህ ሰውዬ ቪዲዮዎች ሁሉንም በጣም ነው የሚያሳስቁኝ። ሁሉም በቃ
ቲክቶክ ስከፍት ምናምን ማለት ነው መጀመሪያ ያንተ ይመጣብኛል ወይንም ካልመጣብኝ ደግሞ ያሳለፍኩ ያንተ ነው የማገኘው። በጣም ነው የሚያዝናናው ሰውዬ ማለት ነው። እናም እስኪ ፎሎወር በጣም ነው ታናሽ ያለውና በመቶ ምናምን ነው ያለው እና ፎሎ አድርጉት። ኢትዮጵያ ውስጥ ስራ አለ፣ የሰራተኛ ችግር ነው ያጋጠመን ያለው ኢትዮጵያ ውስጥ እንኳን ስራ ፈልጎ ማግኘት ይቅርና ሰርግ ቤት ከፊት ሆነ ክትፎ እንዲደርስ ውስጥ ሰው ያስፈልጋል። ለምን ስራ የለም? ለምን ተሰደድን ታዲያ? ለምን ወጣን ከሀገር? ለምን ወጣን? ስራ ፈልገናል። ኢትዮጵያ ያለው ህዝብ አብዛኛው ወጣት ወደ ስደት እያመራ ነው ማለት ስራ አጥቶ እንጂ ስራ እያለ ወደ ሌላ ሀገር አይመርጥም። እናም ወጣቱ ስራ እንዲያገኝ መፍትሄ ይደረግልን እላለሁ። እንግዲህ የዛሬው ቪዲዮአችን ይህ ይመስል ነበር። እንደተዝናናችሁበት ጥሩ መረጃ እንዳገኛችሁበት ተስፋ አደርጋለሁ። ግን ይሄ ገና ጅማሮ ነው። ቀጣይ የምሰራው ቪዲዮ ብታውቁ ኖሮ አሁኑኑ ማየት ነው የምትፈልጉት። እጅግ የሚያስተምር ማንም ያልገመተው በጣም ልዩ ቪዲዮ ይዤላችሁ እመጣለሁ። ያ እንዳያመልጣችሁ ደወል ምልክቷን መንካት እንዳትረሱ። የዛሬው ከተመቻችሁ ላይክ ማድረግን፣ ያላችሁ አስተያየት ደግሞ ኮሜንት ላይ መጻፉን አትዘንጉ። በቀጣይ ምርጥ ቪዲዮ እስከምንገናኝ በጉጉት ጠብቁኝ። ደህና ሁኑ። ቻው